ዛሬ ሶስት ማዳም ቤት ሆናችሁ ሶስት መደራደር የሌለባችሁ ነገሮችን እናያለን ዛሬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ክርስቲያን ወገኖችም ሰላም ብያለሁ። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ የምናያቸው ሶስት ልንደራደርባቸው የማይገቡ ነጥቦች አሉ። ሰው ቤት ስንሰራ ሶስት ልንደራደርባቸው የማይገቡ ነጥቦች አሉ ዛሬ ማለት ነው። እናያቸዋለን እነዚህን ማለት ነው። ከነዚህም ውስጥ አንደኛው ሰው ቤት ሆነን እየሰራን ከሆነ ኮንትራት ቤትም ልንሆን እንችላለን፣ ከኮንትራት ቤት ውጪም ልንሆን እንችላለን። መደራደር ከሌሉብን ነገሮች አንደኛው በምግባችን መደራደር የለብንም። በምግባችን ካልሰራን አንበላም፣ ካልበላንም አንሰራም። ስለዚህ በልተን ነው የምንሰራው። ማብራቱ እንኳን እየቆጠረ በወሬ ያስከፍላል አይደል እንዴ? ስለሚያስፈልገው እዚህ ዱንያ ላይ ግብአት የማይፈጸምለት ነገር አንድም ነገር በነፃ የሚሰራ ነገር የለም። ኦኬ። ስለዚህ ምግባችሁን በትክክል በምግባችሁ ላይ ማዳም ታየኛለች፣ እንደዚህ ትለኛለች፣ ስላለቀ ትቆጣለች፣ እንደዚህ ትሆናለች የሚባል ነገር ምንም ነገር መኖር የለበትም። በምግባችሁ ላይ አትደራደሩ። ብሉ፣ ጠጡ፣ ስሩ። የቻላችሁትን ከአቅማችሁ በላይ ስሩ ማለት አይደለም። ስሩ። ሰው የላቡን ሲያገኝ ነው ጥሩ። መስራት ያለባችሁን መስራት የምትችሉትን ነገር ስሩ። መስራት ያለበትን ነገር ከአቅማችሁ በላይ የሆነውን ለነገ አሳድሩ። ነገ ትሰሩታላችሁ። ምክንያቱም መሰቀል የለም። እነሱ እንኳን አትሰቀሉ፣ ተውት፣ ይቀርላ፣ ይሄን ነገ ይሰራል አይሉም። ግን ሆኖ በራሳችሁ ሰዓታችሁን አመቻችታችሁ ስራችሁን ስሩ። ብሉ፣ ጠጡ፣ ስሩ። በምግባችሁ ላይ እንዳትደራደሩ። አንደኛ ይሄ ነው። ሁለተኛ በእንቅልፋችሁ ሰዓት አትደራደሩ። በእንቅልፋችሁ ሰዓት አትደራደሩ። ይሄን ሲላችሁ እንቅልፍ በምትተኙበት ሰዓት ላይ ለምሳሌ የእንቅልፋችሁ ሰዓት ሊኖር ይችላል። እንግዳ የመጣ ቀን ኦኬ ማርፈድ ይኖራል። ምናልባት በሳምንት የእረፍት ቀን እንግዳ ሊኖር ይችላል። በዛ ሰዓት እንግዳ ትታችሁ ተኙ ማለት አይደለም። የዛን ቀን ግድ ነው ማርፈድ አለ። ግን ሌላውን ቀን ሰዓታችሁን በራሱ እናንተ ማኔጅ አድርጋችሁ ተኙ። በቃ እንቅልፋችሁ ምንም ድርድር የሌለበት ማለት ነው። የእንቅልፋችሁን ሰዓት በቃ መግባት መተኛት በምትችሉበት ሰዓት ሁሌ በዛ ሰዓት መተኛት አለባችሁ። እንግዳ ያለ ቀን ኦኬ የዛን ቀን እንግዳ ጤላችሁ ተኙ ማለት አይደለም። እንግዳ እንዴት እናርግ፣ እንግዳ ካለ ስንተኛ እነሱ ይቆጡናል ልትሉ ትችላላችሁ። ይሄን አይደለም እኔ ያውን እያልኳለሁ። እንግዳ ያለ ቀን ቢያንስ የእረፍት ቀናቶችን ነው እንግዳ የሚበዛው። እነዛን ቀናቶችን ኦኬ መቻሉን ይስጣችሁ። ግን በሌላኛው ቀን በእንቅልፋችሁ ሰዓት አትደራደሩ። የተኛውም ቀን ላይ ለምሳሌ ስራ አልቆ እነሱ አልተኙም፣ እነሱ ቁጭ ብለዋል፣ እነሱ እስከሚተኙ መጠበቅ አለብኝ ብለሽ አንቺም መገተር የለብሽም። እህት በስራ ላይ ነው ተገትረሽ ዋልሽው። እነሱ እንደሆነ ተህተን ሙቀይፍ ፎቀል ከነባ እያሉ ነው ቂጣቸውን ግራ ጎኑን ከቀኝ ጎኑ እየቀያየሩ ግራና ቀኝ ወገባቸውን እየቀያየሩ የሚውሉት። አንቺ ነሽ ተሰቅለሽ ምትውይ። ስለዚህ ስራሽን ከጨረሽ በእንቅልፍሽ ላይ አትደረደሪ። ጋታሽ ላጥ መደራደር አያስፈልግም። በቃ እንቅልፍ ነው፣ እረፍት ነው። ካልተኛችሁ ይደክማችኋል፣ ካልተኛችሁ ትታመማላችሁ፣ ካልተኛችሁ አትበሉም፣ ካልተኛችሁ አትጠጡም፣ ካልተኛችሁ ጤናማ አትሆኑም። ጤናማ ካልሆናችሁ አትሰሩም፣ ካልሰራችሁ ደግሞ አይፈልጓችሁም። ጤናማ ስትሆኑ ነው ስትሰሩ ነው እነሱ የሚፈልጓችሁ። ወላሂ ላዚምን አንድ ሳምንት ታመሽ ያለምንም ስራ ያለምንም እንቅስቃሴ እዛ ቤት ላይ ቢተኝ ማለት ነው በቃ ወዲያው ነው የምትሸኝሽ።
ምክንያቱም አንቺን ጉልበትሽን እንጂ የምትፈልገው አንቺነትሽን አይደለም። ገብቶሻል አይደለም? ባዳ ምንም ቢሆን ባዳ ነው። ስለዚህ ሰዓታችሁን ማኔጅ አድርጋችሁ የእንቅልፍ ሰዓታችሁን ተጠቀሙ። አትደራደሩ በእንቅልፍ ሰዓታችሁ። ሌላው ደግሞ በደሞዛችሁ ጉዳይ አትደራደሩ። ደሞዛችሁን ለመጠየቅ እንዳትፈሩ። ደሞዛችሁን በሰዓቱ ሲደርስ ደሞዛችሁን ጠይቁ፣ ተቀበሉ። ደሞዝ ደግሞ በእጃችሁ አታስቀምጡ። አካውንት አስከፍታችሁ አካውንት ላይ ያስገቡላችሁ። ከዛ በእጃችሁ ላይ ሲኖር ምን ያደርጋሉ? መልሰው ብድር እያሉ ይወስዱባችኋል። ብድር እያሉ ከዛ ደሞዙን እየሰጧችሁ ከዛ ብድር እያሉ እየወሰዱባችሁ ብሩ ይቻቻልና በኋላ ላይ ችግር ይፈጠርባችኋል። በቃ ለዚህ ነገር ላኩት፣ ለዚህ ነገር ሸኘሁት፣ እንደዚህ ሆኖ ቢኖር ልኬዋለሁ፣ በአካውንት እንዲቀመጥላችሁ አድርጉ። ኦኬ። በእጃችሁ ይዛችሁ ቁጭ ብላችሁ ብድር ሲላችሁ ብትከለክሏችሁ ጭቅ ነው የሚመጣው። ስለዚህ የአካውንት ክፈቱልኝ። የሀገሩ መንግስት ማለት ነው ሁሉን ነገር አመቻችቷል። አሁን እያንዳንዱ ሰራተኛ ደሞዙ በአካውንቱ እንዲከፈለው ነው ያደረገው። ለምንድን ነው ያንን? እነሱም ሰጥተናል ሰራተኛም አልተቀበልንም የሚለውን ነገር ከሚለው ነገር ለመዳን ነው። ስለዚህ መስጠቱን በአካውንት ነው የገባለት። ባንክ ያውቃል፣ መረጃው ከባንክ ይወጣል። አንድ አሰሪ ያልሰጠውን ብር ሰጥቻለሁ ማለት አይችልም። አንድም ሰራተኛ ደግሞ የተቀበለውን ብር አልተቀበልኩም ማለት አይችልም። ስለዚህ ሁሉንም በሐቁ እንዲኖር ነው አሁን በአካውንት እንዲከፈለው እያደረገ ያለው መንግስት ማለት ነው። ይሄን እንዲከፈትላችሁና ብራችሁ በአካውንት እንዲገባላችሁ አድርጉ። አለቀ። አትደራደሩ። መፍራት ምናምን ደሞዝን ነገ ከነገ ወዲያ እንደሚሉት እኮ ስራ ይቅር ነገ ይሰራል፣ ይሄ ደክሞሻል ዛሬ እረፊ፣ ይሄ ነገ ይሆናል ታዩ የሚሉ ነገር የለም። ስራን ቆይተሽ ትሰሪያለሽ አይሉሽ። ደሞዝ ቆይ ማለት የለባቸው። ወራችሁ ደርሶ ምን የተግባባችሁት ቤቱ ላይ ቆያችሁት ከሆነ የአንድ ወር አሳልፈው የሁለት ወር አንድ ላይ ሊሰጧችሁ ይችላሉ። እንዳንዳንድ ቤት ነው። ግን አዲስ ከሆናችሁ ወራችሁ ከደረሰ ቀን አንድ ላይ ደሞዝ ካልተሰጣችሁ ቀን ሁለት ላይ ስራ አትስሩ። ጌታ አለ ደሞዝ ይበሉ። በቃ እዚህ ጋር ሐቃችሁ ነው። ማንም በእናንተ አይፈርድባችሁም፣ ይፈርድላችኋል እንጂ። ስለዚህ ደሞዝ ከተደራረበ በኋላ የማግኘቱም ነገር የከፋ ጸባያቸው እየተቀየረ አውቃለሁ። ደሞዝ መክፈያ ጊዜ ሲደርስ ወሩ መጨረሻ አካባቢ ሲደርስ ማዳሞቹም ጸባያቸው ይቀያየራል፣ ቁጣ ይላቸዋል ምናምን። እንደ መጀመሪያ ዙር አይሆንም። ለምንድን ነው ይሄን የሚሆኑት? ለምንድን ነው? ለደሞዙ ነው። ስራ ስትሰሪ እኮ ስራ ሳትሰሪ ቁጭ ብለሽ ሲታይሽ ነው እንጂ እሷ የምትከፋው በስራ ላይ ተወጥረሽ እያየችሽ ከሆነ የደስደሷ አይቻልም። ጥርሷ ጆሮዋ ነው የሚደርሰው ስትስቅ ማለት ነው። ገና ሳትስቅ ጥርሷን ሳትከፍት ፊቷ ጨርሶ ይስቃል። አይኗና ጥርሶቿ ጨርሶ ይስቃሉ፣ ደስተኛ ሆኖ ማለት ነው። ለምን? አንቺ ስራ ላይ ስለተወጠርሽ ነው። እና ላንቺ ደሞዝ ስትከፍልሽ ለምን ሊከፋታል? የሰራሽበት ላቢሽ ነው። በቃ አትደራደሩ፣ ጠይቁ ውዶቼ። እንዳትሸወዱ፣ ደሞዝ እንዳታጠራቅሙ በእነሱ ላይ። በእነዚህ በሶስት ነገሮች ላይ ምንም መደራደር አያስፈልጋችሁም። አትደራደሩላችኋለሁ። ህይወታችሁን አደጋ ላይ ትጥላላችሁ። ሰላማችሁ ይብዛ። ሲንወጣ ብዙ ሀሳብ ይዘን ብዙ ተስፋ ሰንቀን ሰርተን እናገኛለን፣ እንለወጣለን ብለን ነው እየወጣን ያለ ነው። ስለዚህ ምግብ እስካልበላ እንቅልፋችን በሰዓቱ እስካልተኛን የሰራንበትን በስነ ስርዓቱ እስካልተከፈለን ድረስ ህይወታችን ዋጋ ያስከፍለናል። ስለዚህ ጉልበታችን እያባከንን እድሜያችን እያባከንን ጨጓራችንን እየተላጥን ስንት ነገራቸውን ችለን ነው የምንሰራው እኛ። ስለዚህ ህይወታችን ዋጋ ያስከፍለናል እያለፈ ያለው ማለት ነው። ስለዚህ በርቱ፣ ጠንክሩ። በእነዚህ ሶስት ነገሮች አትደራደሩ። ሐቃችሁ ነው። በቃ አላግባብ አትስሩ። ሳይሰሩ መብላት አይፈቀድም። የቻሉትን ሰርቶ ነው መብላት። ስለዚህ ሰላማችሁ ብዛ ያላችሁበት። ቪዲዮውን ላይክ፣ ሳብስክራይብ፣ ኮሜንት አድርጉልኝ። ኮሜንት ስር እጠብቃችኋለሁ። ሰላማችሁ ይብዛ። ባይ ባይ።